የሐውዜን ከተማን ሙሉ በሙሉ ተቆጣጥሮ ወደ አብርሃ ወአጽብሃ በማምራት አብርሃ ወአጽብሃ ላይ ጥላት ከሩቅ መቀሌን ለመከላከል ባወጣው ቅድ መሰረት ከፍተኛ የሆነ የመከላከልና የጸረ ማጥቃት ሙከራዎች አድርጎ ቆይቷል። በእነዚህ ጸረ ማጥቃት ውጊያዎች ጥላት ከፍተኛ ኃይል ተደምስሶበት ወደ ኋላ አፈግፍጓል። በዚህም ሰራዊታችን የአብርሃ ወአጽብሃን አካባቢ ተቆጣጥሮ ቀጣዩን ጉዞውን ወደ ውቅሮ ነው ያደረገው። በዛሬው ዕለት ጧት የውቅሮ ከተማን ሙሉ በሙሉ በመቆጣጠር ወደ አጉላዕ ተብሎ ወደሚጠራው ከተማ ጉዞውን በማድረግ አጉላዕን በግማሽ ቀን አካባቢ ተቆጣጥሯል። አሁን ከአጉላዕ በኋላ መሶበ ተብሎ የሚጠራው በመቀሌና በአጉላዕ አካባቢ ላይ የሚገኘው ከፍተኛ ቦታ ለመቆጣጠር ግዳጅ በመፈጸም ላይ ይገኛል። በአድግራት በኩል የነበረው ሰራዊታችን ወደ ስንቃጣ እና ነጋሽ ተብለው የሚጠሩት ወይም አልነጋሽ ተብለው የሚጠራው ከተሞችን የመቆጣጠር ስራ ነው የሰራው። ትላንትና እነዚህን ከተሞች ሙሉ በሙሉ ተቆጣጥሮ በዛሬው ዕለት ወደ ውቅሮ በመግባት ከአድዋ የመጣው ኃይላችን ጋር ግራና ቀኝ በመተሳሰር ከውቅሮ ወደ አጉላዕና ቅድም ወደ ገለጽኩት ወደ መሶበ ተራራ ውጊያቸውን በማድረግ ላይ ይገኛሉ። በራያ ግንባር ያለው ሰራዊታችን አዲቀይህና አዲመሳኖ የሚባሉ ከተሞችን በትላንትናው ዕለት ሙሉ በሙሉ ከተቆጣጠረ በኋላ በዛሬው ዕለት ወደ ህዋነ የማጥቃት ግዳጁን ሲፈጽም ቆይቶ በአሁኑ ሰዓት ህዋነ ከተማን ተቆጣጥሯል። ወደ ውስጥ ሰራዊቱ እየገባ በሄደ ቁጥር ይሄ ስልታዊ ማፈግፈግ ነው፣ ከኋላ ከጀርባ እንደዚህ ልናደርግ ነው ወዘተ የሚል ፕሮፓጋንዳን ይነዛሉ። ህዝቡ ግን ከመጀመሪያዋ ቦታ ጀምሮ አሁን ወደ መቀሌ እስከምንጠጋበት ጊዜ ድረስ አንድም ጥይት በሰራዊቱ ላይ የተኮሰ ህዝብ የለም። ይሄ የሚያሳየው ነገር ቢኖር ይሄ ቡድንና የትግራይ ህዝብ እጅግ የተለያዩ መሆናቸውን ነው። ሰራዊታችን ከትናንትና ጀምሮ የህግ ማስከበር ዘመቻውን በተጠናከረ ሁኔታ አካሂዷል። በዚህ መሰረት በአድዋ ግንባር በኩል የነበረው ኃይላችን የሐውዜን ከተማን ሙሉ በሙሉ ተቆጣጥሮ ወደ አብርሃ ወአጽብሃ በማምራት አብርሃ ወአጽብሃ ላይ ጥላት ከሩቅ መቀሌን ለመከላከል ባወጣው ቅድ መሰረት ከፍተኛ የሆነ የመከላከልና የጸረ ማጥቃት ሙከራዎች አድርጎ ቆይቷል። በእነዚህ ጸረ ማጥቃት ውጊያዎች ጥላት ከፍተኛ ኃይል ተደምስሶበት ወደ ኋላ አፈግፍጓል። በዚህም ሰራዊታችን የአብርሃ ወአጽብሃን አካባቢ ተቆጣጥሮ ቀጣዩን ጉዞውን ወደ ውቅሮ ነው ያደረገው። በዛሬው ዕለት ጧት የውቅሮ ከተማን ሙሉ በሙሉ በመቆጣጠር ወደ አጉላዕ ተብሎ ወደሚጠራው ከተማ ጉዞውን በማድረግ አጉላዕን በግማሽ ቀን አካባቢ ተቆጣጥሯል። አሁን ከአጉላዕ በኋላ መሶበ ተብሎ የሚጠራው በመቀሌና በአጉላዕ አካባቢ ላይ የሚገኘው ከፍተኛ ቦታ ለመቆጣጠር ግዳጅ በመፈጸም ላይ ይገኛል። በአድግራት በኩል የነበረው ሰራዊታችን ወደ ስንቃጣ እና ነጋሽ ተብለው የሚጠሩት ወይም አልነጋሽ ተብለው የሚጠራው ከተሞችን የመቆጣጠር ስራ ነው የሰራው። ትላንትና እነዚህን ከተሞች ሙሉ በሙሉ ተቆጣጥሮ በዛሬው ዕለት ወደ ውቅሮ በመግባት ከአድዋ የመጣው ኃይላችን ጋር ግራና ቀኝ በመተሳሰር ከውቅሮ ወደ አጉላዕና ቅድም ወደ ገለጽኩት ወደ መሶበ ተራራ ውጊያቸውን በማድረግ ላይ ይገኛሉ። በራያ ግንባር ያለው ሰራዊታችን አዲቀይህና አዲመሳኖ የሚባሉ ከተሞችን በትላንትናው ዕለት ሙሉ በሙሉ ከተቆጣጠረ በኋላ በዛሬው ዕለት ወደ ህዋነ የማጥቃት ግዳጁን ሲፈጽም ቆይቶ በአሁኑ ሰዓት ህዋነ ከተማን ተቆጣጥሯል። ወደ ውስጥ ሰራዊቱ እየገባ በሄደ ቁጥር ይሄ ስልታዊ ማፈግፈግ ነው፣ ከኋላ ከጀርባ እንደዚህ ልናደርግ ነው ወዘተ የሚል ፕሮፓጋንዳን ይነዛሉ። ህዝቡ ግን
ከመጀመሪያዋ ቦታ ጀምሮ አሁን ወደ መቀሌ እስከምንጠጋበት ጊዜ ድረስ አንድም ጥይት በሰራዊቱ ላይ የተኮሰ ህዝብ የለም። ይሄ የሚያሳየው ነገር ቢኖር ይሄ ቡድንና የትግራይ ህዝብ እጅግ የተለያዩ መሆናቸውን ነው።